ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድመ ማርቶቹን አንድ ደረሰኛ ለመስጠት 100,000 ብር የሚያስቀጣ ረቂቅ አዋጅ ተሻሽሎ ቀረበ። መረጃን በመግዛት አሊያም በመዋስ የፖሊሲ ሉዓላዊነት ማረጋገጥ እንደማይቻል ተገለጸ። አዲሱ የህብረት ስራ ማሻሻያ አዋጅ ለባለሀብቶች የ40% ድርሻ ሲፈቅድ ጥብቅ የኦዲት ግዴታ የሚጥል መሆኑ ተገልጿል። ኢትዮጵያና ሳውዲ አረቢያ በሁለትዮሽ ግንኙነትና በስደተኞች ደህንነት ጉዳዮች ላይ ከፍተኛ ዲፕሎማሲያዊ ውይይት አካሄዱ። የባህረ ሰላጤው ሀገራት መሪዎች ባደረጉት ግፊት ዶናልድ ትራምፕ ኢራን ላይ ሊሰነዝሩት የነበረውን ጥቃት አዘገዩ። በግብይት ወቅት ማንኛውም ግብር ከፋይ ነጋዴ ያለደረሰኝ ሽያጭ ሲያከናውን ወይም ዋጋ ሳንሶ የተገኘ በእያንዳንዱ ደረሰኝ 100,000 ብር መቀጮ ተፈጻሚ እንደሚሆን የገንዘብ ሚኒስቴር አስታውቋል። ይህ መቀጮ ከዚህ ቀደም ከነበረው በእጥፍ የጨመረ መሆኑን ተረድቷል። ያለ ደረሰኝ ሲገበያይ የተገኘ ማንኛውም ግብር ከፋይ ለገዢ ባልሰጠው በእያንዳንዱ ደረሰኝ ብዛት ከዚህ ቀደም 50,000 ብር ይቀጣ የነበረ ሲሆን አሁን ላይ ማሻሻያ በተደረገበት የታክስ አስተዳደር ረቂቅ አዋጅ መሰረት 100,000 ብር ቅጣት ይጣልበታል። የገንዘብ ሚኒስቴር እንደ ዋና ማሻሻያ ካነሳቸው መካከል የታክስ የምስክር ወረቀት አሰጣጥን ማሻሻል፣ የታክስ አለመግባባቶች ሲፈጠሩ በማስታረቅ ስርዓትን መፍታት፣ የታክስ ውሳኔ ማስታወቂያ የሚታረምበት ስርዓት ግልጽ ማድረግ እንዲሁም የውሳኔ ማስታወቂያ ማሻሻያና የግባኝ ማቅረቢያ የጊዜ ገደቦች በግልጽ ማስቀመጥ የሚሉት ይገኙበታል። እነዚህ ማሻሻያዎች በታክስ ከፍያ በታክስ ባለስልጣኑ መካከል ያለውን ግንኙነት ይበልጥ ቀልጣፋ ለማድረግ ያለመ ለውጥ በሚል ተመልክቷል። የገንዘብ ሚኒስቴር በረቂቅ አዋጁ ከባለድርሻ አካላት ጋር በሚኒስቴር መስሪያ ቤቱ የተወያየ ሲሆን በቅጣቱ ላይ ተሳታፊዎች በኩል ጥያቄ ተነስቶበታል። ቅጣቱ በምን መልኩ ከ100% በላይ እንዲጨምር የተደረገበት መስፈርት ምንድነው የሚለው ጥያቄ ይገኝበታል። በተጨማሪም በአንድ ግብይት በሚሰጥ ተመሳሳይ ደረሰኝ ላይ የተለያዩ ዋጋዎችን በመዝገብ የሽያጭ ዋጋን ያሳነሰ፣ ዋጋውን አሳንሶ ደረሰኝ የቆረጠ ማንኛውም ሰው 100,000 ብር የገንዘብ መቀጮ እንዲቀጣ ተወስኗል። መረጃን በመግዛት አሊያም በመዋስ የፖሊሲ ሉዓላዊነት ማረጋገጥ እንደማይቻል ተገልጿል። ጠቅላይ ሚኒስትር አብይ አህመድ ይህን የገለጹት የመረጃ ሉዓላዊነት ለፖሊሲ ነጻነት በሚል መሪ ቃል በተካሄደው ሀገር አቀፍ ጉባኤ ላይ ነው። ጠቅላይ ሚኒስትሩ በመድረኩ መረጃን እንደ ሀብት በመቁጠር የምንገለገልበት ዋና ምክንያት ጠንካራ ሀገረ መንግስት ለመገንባት ነው ሲሉ ገልጸዋል። ጠንካራ ሀገረ መንግስት ለመገንባት የዳታ ወይም የመረጃ፣ የምግብ፣ የፖሊሲና ሌሎችንም ሉዓላዊነቶችን ማረጋገጥ እንዳለባቸው እንደሚያስፈልጉም አስገንዝበዋል። ጉዳዩን ሲያብራሩ የፖሊሲ ሉዓላዊነትን ለማረጋገጥ መረጃን ወይም ዳታን በመግዛት አሊያም በመዋስ ማረጋገጥ እንደማይቻል አንስተዋል። በውሸት መረጃ የተቀረጸው ፖሊሲ በተሟላ መንገድ የሀገርን ፍላጎት፣ ጥያቄና ህልም ሊያሳካ የሚችል እንዳልሆነ አስረድተዋል። ስለሆነም የራስን መረጃ በተለያዩ የመረጃ ማዕከላት ውስጥ ማሰባሰብና ማጠቃለል መቻል ለሉዓላዊነት ትልቅ ግብዓት መሆኑን ገልጸዋል። እንደ ሀገር ያለንን ሀብትና አቅም በሌሎች አካላት ከሚገለጽ ከሆነ ትክክለኛ ደረጃና ግምገማ በሙሉ ልብ ለማወቅ አዳጋች ነው ሲሉም ተገልጸዋል። አዲሱ የህብረት ስራ ማሻሻያ አዋጅ ለባለሀብቶች 40% ድርሻ ሲፈቅድ ጥብቅ የኦዲት ግዴታ የሚጥል መሆኑ ተገለጸ። የህዝብ ተወካዮች ምክር ቤት በቅርቡ ያጸደቀው የህብረት ስራ ማህበራት ማሻሻያ አዋጅ የግል ባለሀብቶች በዘርፉ በባለቤትነት እንዲሳተፉ መፍቀዱን ተገልጿል። አዋጁ በማህበራት ውስጥ ግልጽነትን ለማስፈንና የአባላትን አመኔታ ለመገንባት በሚያስችሉ ጥብቅ የኦዲት ቁጥጥር ስርዓቶችን አካቷል። የአዋጁን መጽደቅ ተከትሎ የኢትዮጵያ ህብረት ስራ ማህበራት ኮሚሽን የህግና ኢንስፔክተር ዳይሬክተሮት ዳይሬክተር አቶ ዘለቀ ይበልጣል አዲሱ ማሻሻያ ማህበራቱ ከቆዩ ልማዳዊ አሰራሮች ወጥተው ወደ ስራ ፈጣሪነት እንዲሸጋገሩ ያለመ መሆኑን ገልጸዋል። ለዚህም መሰረት የግል ባለሀብቶች በህብረት ስራ ማህበራት ውስጥ የ40 እና ለ60 የአክሲዮን ድርሻ እንዲኖራቸው መፍቀዱን ጠቁሟል። ይህም ማህበራቱ የሚጎድላቸውን ካፒታል፣ ዘመናዊ እውቀትና ቴክኖሎጂ ከባለሀብቶች ጋር በመቀናጀት እንዲያገኙ ምቹ ሁኔታ እንደሚፈጥር ተናግረዋል። ዳይሬክተሩ አክለውም በዘርፉ የሚታየውን ደካማ የቁጥጥር ስርዓት ለማስተካከል አዋጁ ትልቅ ትኩረት መስጠቱን ገልጸው ከዚህ ቀደም የኦዲት ስራውን በመንግስት ብቻ ተይዞ የቆየ ቢሆንም በአዲሱ ድንጋጌ የግል ኦዲት ድርጅቶችና በሙያው የተደራጁ አካላት ኦዲት እንዲያደርጉ የሚፈቅድ አንቀጽ መካተቱን አስረድተዋል። በዚህም እያንዳንዱ ማህበር በየበጀት ዓመቱ
አስመርምሮ ለጠቅላላ ጉባኤ ማቅረብ እንዳለበት ግዴታን በማይወጡ እንዲሁም ጥፋት በሚፈጽሙ አካላት ላይ ጠንካራ የህግ እርምጃ እንደሚወሰድ መደንገጉም ተናግረዋል። በአዋጅ ቁጥር 1416/2018 ሆኖ የጸደቀው ይህ ማሻሻያ ድንጋጌ የህብረት ስራ ማህበራት በፍቃዳቸው ላይ ተመስርቶ ከተቋቋሙበት ክልል ውጪ ቅርንጫፍ መክፈት እንዲችሉ መብት እንደሚሰጥ ሰነዱ ተመላክቷል። የኢፌዴሪ የውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ጢሞቴዎስ ትላንትና ከሳውዲ አረቢያ የውጭ ጉዳይ ምክትል ሚኒስቴር ዋሊድ አልከሬጅ ጋር በአዲስ አበባ ተገናኝተዋል። በሁለትዮሽ ግንኙነቱ በሰራተኞች ስምሪት እንዲሁም በቀጠናዊ ሰላምና ደህንነት ጉዳዮች ላይ ሰፊ ውይይት አድርገዋል። የውጭ ጉዳይ ሚኒስቴር እንዳስታወቀው ጌዲዮን ጢሞቴዎስ የሳውዲውን ምክትል ሚኒስቴር በአዲስ አበባ ተቀብለው ያነጋገሩት በሁለቱ ሀገራት መካከል ያለውን የረጅም ጊዜ ግንኙነት ይበልጥ ለማጠናከር ታስቦ በተዘጋጀ መድረክ ላይ ነው። በውይይቱ ወቅት ዶክተር ጌዲዮን ጢሞቴዎስ ኢትዮጵያና ሳውዲ አረቢያ ዘላቂ በሆነ የህዝብ ለህዝብ ትስስር ላይ የተመሰረተ ታሪካዊ ግንኙነት ያላቸው መሆኑን ጠቅሰው በበርካታ የጋራ ፍላጎት ጉዳዮች ላይም ተመሳሳይ አቋም አላቸው ብለዋል። ሚኒስቴሩ የሁለቱን ሀገራት ጥቅም ለማስከበር ሲባል የሁለትዮሽ ትብብር ይበልጥ ማሳደግ እንደሚያስፈልግ አጽንኦት የሰጡ ሲሆን በሳውዲ አረቢያ የሚሰሩ የኢትዮጵያ ዜጎች ደህንነትንም የመጠበቅ አስፈላጊነት በልዩ ሁኔታ አንስተዋል። በተጨማሪም በባህረ ሰላጤው ግዛት ውስጥ ስራ ለሚፈልጉ ኢትዮጵያውያን ሰራተኞች ህጋዊ የስራ ዕድሎችን ማመቻቸት ማስፋት እንደሚገባም ገልጸዋል። የሳውዲ አረቢያ ውጭ ጉዳይ ሚኒስቴር ዋሊድ አል ክሬጂ በበኩላቸው እንደተናገሩ ሳውዲ አረቢያ ከኢትዮጵያና ከህዝቦቿ ጋር ያላትን የቆየ ግንኙነት ትልቅ ዋጋ ትሰጠዋለች። ህጋዊ የሰራተኞች ስምሪት ለኢትዮጵያውያን ሰራተኞች አስተማማኝና ደህንነታቸው የተጠበቀ የስራ ዕድል ለማረጋገጥ ትልቅ ሚና እንደሚጫወት አመላክተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ማክሰኞ ዕለት በኢራን ላይ ሊሰነዝሩ ታቅዶ የነበረውን ወታደራዊ ጥቃት ማዘግየታቸውን አስታወቁ። ጥቃቱን ያዘገዩት የባህረ ሰላጤው ሀገራት መሪዎች ዋሽንግተን ለድርድር እድል እንድትሰጥ ያቀረቡትን ጥያቄ ተከትሎ ነው። ፕሬዝዳንት ትራምፕ ትሩዝ ሶሻል በተሰኘው በራሳቸው ማህበራዊ ትስስር ገጻቸው ላይ ባስተላለፉት መልእክት እጅግ ትልቅ ጥቃት ሲሉ የገለጹት ወታደራዊ እርምጃ ለጊዜው ለማቆም የወሰኑት ከኳታሩ ኤሚር ታሚም ቢን ሐማድ አልታኒ ከሳውዲ አረቢያው አልጋ ወራሽ መሐመድ ቢን ሳልማን እና ከተባበሩት አረብ ኤሚሬትሱ ፕሬዝዳንት መሐመድ ቢን ዛይድ አልናህያ ጋር ከተወያዩ በኋላ መሆኑን ይፋ አድርገዋል። የባህረ ሰላጤው መሪዎች ለአሜሪካን ፕሬዝዳንት አሁን እየተደረገ ያለው ዲፕሎማሲያዊ ጥረት ኢራን የኒውክሌር መሳሪያ እንዳይኖራት የሚያግድ ዘላቂ ስምምነት ላይ ለመድረስ እጅግ መልካም እድል ያለው መሆኑን አስገንዝበዋልም ተብሏል። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።